እለቱ 2012 ነው። ከዛሬ 13 ዓመት በፊት ማለት ነው። በዛ እለት ወደ ጀርመን የገባውበት እንዲህ በረዶ የጣለበት በጣም በውጥረት የተሞላውበት ብቸኝነት የተሰማኝ እለት ነበር። ታዲያ መብላትም ሆነ መጠጣት አያሰኘኝም። እውነት ለመናገር ጭንቀትና ውጥረቱ አይምሮ ላይ የነበረው ስትረስ በረ ጥፋ በረ ሂድ ይለኛል፣ ግን ወዴት እንደሚሄድ አላውቅም። እንግዲህ በዚህ ሰዓት ላይ በዚህ ሁኔታ ውስጥ ያሉ ሰዎች አሉ። እነሱን ለመረዳት ፈጣሪ ያንን ጊዜ እንዳሳልፍ አደረገኝ። ሁሉም ሰው በዚህ አይነት ሁኔታ ውስጥ ያለውን ሰው የሚረዳው በሁኔታዎች ሲያልፍና ይህንን በጭንቅላቱ ሲያስብ ነው። እና በረዶ ይሄ የምታዩት ቅዝቃዜ እንደምታዩት በጣም ወፍራም ሹራብ ስለለበስኩ ነው እንጂ ቀላል ቅዝቃዜ አይደለም ያለው። እጄ ኦልሬዲ በዚች 1 ደቂቃ በረዶ ሆኗል፣ ቀዝቅዟል በጣም እና በጣም ቀዝቃዛ ነው። አሁን ወደ ስራ ለመውጣት ኮኮኩ እያለ ነው ይሄ ሐሳብ ወደ ጭንቅላቴ የመጣው። እድሉን ካገኘው ለምን የመልእክት አላስተላልፍም ብዬ ተነሳሳው ማለት ነው። ይሁት እስኪ አስቡት፣ በአንድ ቤት ውስጥ ሆናችሁ እንዲህ የተጋረደ ግንብ፣ ዛፍ፣ በረዶ፣ ሰው አታዩ፣ ቤት አታዩ፣ ምንም የሚታይ ነገር የለም። ቀኑን ሙሉ ወራቶቹን በሙሉ ዓመታትን በሙሉ እንዲህ አይነት ነገሮች ስታሳልፉ ምን ይሰማችኋል? እናንተ ብትሆኑ። እኔ አሳልፍ ያለው የተሰማኝ ስሜት ጭንቀት፣ ውጥረት፣ ብቸኝነትና ሰላም ማጣት፣ ምግብ እንኳን ለመብላት ያልቻልኩበት፣ ለመተኛት እንቅልፍ ሊወስደኝ ያልቻለበት እለት ነበረ። አለፈ። አሁን በዚህ ሁኔታ ውስጥ ላሉት ሰዎችስ ምን እንበላቸው? ወዳጆቼ የማያልፍ ነገር የለም፣ ያልፋል። ይህንን ዓለም ለመቀላቀል የምታስቡ ሰዎች ከኢትዮጵያም ይሁን ከሌላ አካባቢ የምትመጡ ሰዎች ይህ ነው እንግዲህ በአንድ ወቅት እኛም ያሳለፍ ነው። ይህንን አስቡ። ከመንቀሳቀሳችሁ በፊት ይህንን አስቡ። ለማስፈራራት አይደለም፣ ነገር ግን በዚህ ሁኔታ ውስጥ ማለፍ ግድ ስለሚል አንዳንዴ አእምሯችን ላይ የጠበቅነውን ዓለም ሳናገኝ ስንቀር ተስፋ ወደ መቁረጥ የምንሄድበት፣ ራሳችንን ወደ ማጣት የምንሄድበት፣ ኢቭን ከመጣንበት አካባቢ የሚሆን ሀገር ያንን ናፍቀን እንደገና ለመመለስ የምናስብበት ሁኔታዎች ይፈጠራሉ። እነዚህ ሁሉ ቀላል አይደሉም። ለመመለስም ቀላል አይደለም። ይህንንም ወቅት ይህንንም ሁኔታ እንደዚህ አይነት ነገሮችንም ለማሳለፍ ቀላል አይደለም። በጣም ዝግጅት ይጠይቃል። የስነ ልቦና ዝግጅት ማለት ይሄ ነው። የስነ ልቦና ዝግጅት ይህንን ሁኔታ ለማለፍ። እኔ አሁን እንግዲህ ወደ ስራ እየወጣሁ ነው፣ እያኮበኮብኩን ያለሁት በዚህ በረዶ ወይ ደግሞ በዚህ አየር ነው። አልፌ ቢያንስ ለ30 ደቂቃ እጓዛለሁ። ከዛ የምሰራበት አካባቢ ውጭ መውጣት ሊኖር ይችላል፣ በረዶውን በእጅ መንካት ሊኖር ይችላል። እንዲሁም ደግሞ ረጅም ሰዓት ለመቆም የሚያስችል እንቅስቃሴ ሊኖር ይችላል። ደግሞ ሌሎችም በግል ስራ የሚሰሩ ሰዎችም ይህንን በረዶ፣ ይህንን ሰዓት፣ ይህንን ሁኔታ ማለፍ አለባቸው። ማንም ሰው ቤቱ ቁጭ ብሎ የሚያሳልፍ ሰው የለም። ማንም ሰው ቤቱ ቁጭ ብሎ እንደ ልቡ ገንዘብ ሊያገኝ፣ እንደ ልቡ የሚፈልገውን ነገር ሊያሟላ አይችልም። ይህንን ህይወት መኖር አለበት። ፀሐይ ለምደን፣ ጥሩ አየር ለምደን፣ ጥሩ ምግብ፣ ጥሩ መንገድ ለምደን በእንደዚህ አይነት ሁኔታዎች ውስጥ ስናልፍ ተስፋ ወደምንቆርጥበት ነገር የምንሄድ ከሆነ ከወዲሁ ብናስብበት ጥሩ ነው ለማለት ነው። በዚህ ሁኔታ ውስጥ ላላችሁ ሰዎች እንግዲህ የማያልፍ ነገር የለም። እኔ አንዱ ነኝ፣ አልፌያለሁ። እግዚአብሔር ይመስገን። ይሄን የምታዩት ጀርባ የተከለለው ከምኖርበት ቤት ጀርባ ነው። ዋናው መውጫ በሬ አይደለም። በጋ ደስ ይላል፣ ጥሩ ነው፣ ፒስ አለው። ክረምት ሲሆን ደግሞ ምንም የሚያስደስት ነገር የለም። የምታየው በረዶና ይሄ ብቻ ነው። ከ5 ደቂቃ በኋላ ይሰለቻል። ብዙም ደስ የሚል ነገር የለውም። በቤትም ስለማልቆይ ብዙም አያስጨንቀኝም ማለት ነው። በተረፈ ግን በመላው ዓለም ላላችሁ ኢትዮጵያውያን በተለይ በረዶ አካባቢ ላላችሁ ሰዎች እንደዚህ አይነት ነገሮችን እያሳያችሁ እያስተማራችሁ ልባቸው ለሸፈተ ሰዎች መልእክታችሁ እንድታስተላልፉ ከወዲሁ ማጸናለው። መልካም ቀን ይሁንላችሁ። ወይ ደግሞ ማታ ለሆነባችሁ ሀገራት
መልካም ምሽት ይሆንላችሁ እላለሁ። መልካም ቸር ሰንብቱ።